የጠፋው ፈገግታና ያልተዘጋው በር የፊልሙን ገብረ ሕይወት እውነተኛ ታሪክ ክፍል አንድ መግቢያ። ያቺ አስከፊ ምሽት የሰው ልጅ ሕይወት ባልታሰቡ አጋጣሚዎች የተሞላች ናት። በአንድ ቅጽበት የምንወደውን ሰው አቅፈን ስንጫወት አድረን፣ በሌላኛው ቅጽበት ደግሞ ድምፁን ለመስማት የምንናፍቅበት መራራ እውነት ይገጥመናል። ዛሬ የምንተርክላችሁ ታሪክ ስለ ድንገተኛ መጥፋት፣ ስለማያልቅ ናፍቆትና ተስፋ ስላልቆረጡ ቤተሰቦች እውነተኛ ስቃይ ነው። ታሪኩ የፊልሞን ገብረ ሕይወት ነው። ፊልሞን ገብረ ሕይወት ይባላል። በትግራይ ክልል ታሪካዊቷ አዲግራት ከተማ ተወልዶ አደገ። ትውልድ ስፍራው ግን የኢሮብ ወረዳ ነው። ፊልሞን በሙያው የካሜራ ባለሙያ ነበረ። በምስል ጥበብ ፍቅር የተለከፈ፣ በካሜራው ሌንስ አማካኝነት የሰዎችን ደስታና ሐዘን፣ የሙሽሮችን ፈገግታ፣ የሙዚቃ ቪዲዮዎችንና ጥልቅ ይዘት ያላቸውን ዘጋቢ ፊልሞች፣ ዶክመንታሪዎችን የሚቀርጽ ታታሪ ወጣት ነበር። በትጋቱና በሙያው ባሳየው ጥበብ በብዙዎች ዘንድ ይወደዳል። ነገር ግን ከዛሬ 1 ዓመት በፊት በሕይወቱ ላይ የአስፈሪ ጨለማ ጥላውን ጣለ። ያቺ ዕለት እንደ ማንኛውም ቀን የተለመደች ነበረች። ፊልሞን ውሎውን በሥራው ስቱዲዮ አሳልፎ ወደ ቤቱ ለመመለስ ተነሳ። ወደ ውዷ ባለቤቱ ደውሎ እየመጣው ነው አላት። ይህች አጭር የስልክ መልእክት ግን ባለቤቱ ከባሏ የሰማቻት የመጨረሻዋ ድምፅ ትሆናለች ብላ በጭራሽ አልገመተችም ነበር። ፊልሞን ከዚያች ስልክ በኋላ ወደ ቤቱ አልተመለሰም። ስልኩ ጠፋ፣ ድምፁ ጠፋ፣ ራሱም እንደ ጉንበኖ ጠፋ። ፊልሞንን በቅርብ የሚያውቁት ሁሉ ስለ ቅንነቱና ለሥራው ስላለው ፍቅር ይመሰክራሉ። ለጥቂት ጊዜያት በአዲስ አበባ ከተማ ኖሮ የሥራ ልምዱን ቢያሰፋም ሙሉ ሕይወቱ ግን ከቤተሰቡና ከሥራው ጋር የተሳሰረ ነበር። እሱ አፍቃሪ ባል ብቻ ሳይሆን የ2 ሕፃናት አባትም ነበር። የልጆቹ ሳቅና ጨዋታ የዕለት ተዕለት ብርቱ ነበሩ። ፊልሞን በቤተሰብ መካከለኛ ልጅ ነው። እናቱ ወይዘሮ ዓለምና አባቱ አቶ ገብረ ሕይወት ልጃቸውን በብዙ እንክብካቤና ምርቃት ያሳደጉ ወላጆች ናቸው። ካፒታል ገብረ ሕይወትና ሰላም ገብረ ሕይወት የተባሉ 2 ወንድሞችም አሉት። ይህ የተከበረና ፍቅር የሞላበት ቤተሰብ የፊልሙን መጥፋት ከባድ መቅሰፍት ሆኖባቸዋል። ባለቤቱ ገነት እዝራ ትባላለች። ገነትና ፊልሞን በትዳር ሕይወታቸው ውስጥ ብዙ ውብ ጊዜያትን አሳልፈዋል። ፊልሞን ከሥራ ውጭ ሙሉ ጊዜውን ለልጆቹና ለባለቤቱ የሚሰጥ፣ የቤቱን መብራት ለማብራት የሚደክም ጠንካራ ሰው ነበር። ሆኖም ግን ያቺ የጥፋት ምሽት የዚህን አፍቃሪ አባትና ባል ወንበር ባዶ አስቀረችው። ጊዜው ወደ ኋላ ተቆጥሮ በትክክል 1 ዓመት ሞላው። ፊልሞን ከሥራ ቦታው ወጥቶ ወደ ቤቱ እየተጓዘ ሳለ ምን አጋጠመው? የት ደረሰ? ማን አገኘው? ለእነዚህ ጥያቄዎች እስካሁን ድረስ መልስ አልተገኘም። አንድ ሰው እንዲሁ በድንገት ደብዛው ሲጠፋ የሚፈጠረው ድንጋጤ ለመናገር ይከብዳል። ገነት በዚያች ምሽት ባሏን እስከ እኩለ ሌሊት ጠበቀችው። ሰዓቱ እየገፋ ሲሄድ ግን ልቧ መምታት ጀመረ። ስልኩን ስትደውል አይነሳም፣ በኋላም ሙሉ በሙሉ ተዘጋ። ለነገሩ ፊልሞን ስልኩን ዘግቶ ወይንም ሳያሳውቅ የሚያደርሰው አልነበረም። በማለዳው ፍለጋው ተጀመረ። ወደ ጓደኞቹ፣ ወደ ሥራ ቦታው፣ ወደ ዘመዶቹ ሁሉ ተደወለ። ሁሉም ግን የሚያውቁት ነገር አልነበረም። ትላንት በሰላም ተለይቶናል የሚል ምላሽ ብቻ ነበር የሰጧት። ቀናት ወደ ሳምንታት፣ ሳምንታት ደግሞ ወደ ወራት ተቀየሩ። ፊልሞን ግን የለም። እናቱና ወንድሞቹ ልጃቸውን ፍለጋ ያልረገጡት መሬት፣ ያላንኳኩት በር የለም። በየሆስፒታሉ፣ በየፖሊስ ጣቢያውና በየቀበሌው ምስሉን ይዘው ይዞራሉ። ነገር ግን እያንዳንዱ ቀን አዲስ ተስፋ አስቆራጭ ዜና ወይም ጭጭ ያለ ዝምታን ብቻ ይዞላቸው ይመጣል። ነገር ግን የጠፋን ሰው መፈለግ፣ በሕይወት ይኑር አይኑር አለማወቅ፣ በየቀኑ ሐሳብ መሰቃየት ፍጹም ሌላ ስቃይ ነው። የፊልሞን ቤተሰቦች በአሁኑ ሰዓት የሚገኙት በዚህ ከባድና መራራ ጭንቀት ውስጥ ነው። እናቱ ወይዘሮ ዓለም ልጃቸውን በዐይነ ሥጋ ለማየት ሌት ተቀን ያነባሉ። ወንድሞቹ ካፒታልና ሰላም የወንድማቸውን ደብዛ ለማግኘት የሚችሉትን ሁሉ እያደረጉ ቢሆንም ምንም ፍንጭ ማግኘት አልቻሉም። ቤቱ ሙሉ በሙሉ በሐዘን ተውጧል። የልጆቹ ሳቅ ጠፍቷል።
ባለቤቱ ገነት እዝራ በቅርቡ ለቢቢሲ ትግርኛ ቢቢሲ ተግሪኔ የሰጠችው ቃለ መጠይቅ የብዙዎችን ልብ የሰበረ ነበር። ገነት በዚያ ቃለ መጠይቅ ላይ የባሏን መጥፋት ተከትሎ በሕይወታቸው ላይ የመጣውን ጨለማ በእንባ ታጅባ ተናግራለች ስትል የውስጧን ስብራት ገልጻለች። ይህ የገነት ጩኸት የአንዲት አቅመ ቢስ እናትና ሚስት ጩኸት ብቻ አይደለም፣ ፍትሕንና ሰብአዊነትን የሚማጸን የቤተሰብ ጥሪ እንጂ። ፊልሞን ገብረሕይወት ዛሬ የት ይሆን ያለው? በምን ሁኔታ ላይ ይሆን? ይህ ጥያቄ የሁላችንም ጥያቄ ሊሆን ይገባል። እሱ የሁለት ሕፃናት አባት፣ የታማኝ ሚስት ባል፣ የወላጆቹ ተስፋና የብዙዎች ወዳጅ ነው። የእሱ መጥፋት የአንድ ቤተሰብ ብቻ ሳይሆን የማኅበረሰቡም ጉዳት ነው። ይህንን ታሪክ የምትሰሙና የምትታነቡ ሁሉ የፊልሞን ቤተሰቦች ከዚህ ከባድ ሥቃይና ጭንቀት ይገላገሉ ዘንድ ሁላችንም የበኩላችንን ማድረግ ይኖርብናል። ቪዲዮውን በመመልከት ታሪኩን ለሌሎች በማጋራት ሼር በማድረግ እና መረጃው በብዙሃን ዘንድ እንዲደርስ በማድረግ እንተባበራቸው። ምናልባት እሱን ያለበትን የሚያውቅ ወይም ጥቃቅን ፍንጭ እንኳ ያለው ሰው ካለ እባካችሁን ለሚመለከተው አካል ወይም ለቤተሰቦቹ መረጃ በመስጠት የአንድን ቤተሰብ እንባ አብሱ። ፊልሞን ወደ ውድ ቤተሰቡና ወደ ልጆቹ በሰላም ይመለስ ዘንድ ጸሎታችንና ምኞታችን ነው። ስላዳመጣችሁንና ታሪኩን ለሌሎች ስላጋራችሁልን ከልብ እናመሰግናለን።